ቤተሰቦቼ በተከታታይ 7 ቀን ይሄንን ብትጠቀሙ ሰውነታችሁ ላይ ወይም ቦርጫችሁ ላይ የሚገርም ለውጥ ታያላችሁ። ቦርጭን በቀላሉ እየበላችሁ እየጠጣችሁ በቀላሉ ሰውነታችሁን ቦርጫችሁን ማስተካከል ከፈለጋችሁ፣ በተጨማሪ ፊታችሁን ጽድት ፍክት እንዲልላችሁ ከፈለጋችሁ ይሄን ውህድ ተጠቀሙ። ሙሉ አሰራሩ እዚህ ላይ አስቀምጫለሁ። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። አንዴ ፉት ልበለው። ዋው ዋው በጣም ነው የሚጥመው። እንግዲህ አሰራሩን እየነገርካችሁ የሚያስፈልገን ቺያ ሲድ 1 ማንኪያ፣ ትንሽዬ ዝንጅብልና ግማሽ ሎሚ ነው የሚያስፈልጋችሁ። አሰራሩን እያያችሁ ተን ያጠቅሙን ልንገራችሁ። የመጀመሪያ ነገር የሚጠቅመን ነገር የፈጣን የሆነ ወይም ጤናማ የሆነ ዳይጀስቲቭ ወይም የመፈጨት የሰውነታችን ላይ የበላናቸው ምግቦች የመፈጨት ፕሮሰሱ በጣም ሀሪፍ ይሆንልናል። አንደኛ ብዙ ጊዜ ቦርጭ የሚመስለን ሰውነታችን ላይ ያለ መነፋት ብዙ ጊዜ የጋዞች ክምችትና ብሉቲንግ የምንለው የሰውነት የሆድ መነፋት ስለሆነ እሱ ሙልጭ አድርጎ ያጠፋልናል። እንደገና ሎሚ ብዙ ጊዜ የሆድ ላይ ያሉ አሲዶችን የሰፖርት የማድረግ አቅም ስላለው ለዳይጀስቲቭ ወይም ለምግብ መፈጨት በጣም ጤናማ ነገር ነው የሚሰጠን። እንደገና ሲቀጥል ደግሞ ቺያ ሲድ በጣም በፋይበር የበለጸገ ስለሆነ በጣም ስሙዝ የሆነ ጤና እንዲኖረን ያደርግልናል። ሁለተኛ ሰውነታችሁ ላይ ይሄ ቦርጭ ማጥፋት የምትፈልጉ ከሆነ በቀን አንዴ መጠቀም መቻል አለባችሁ። ምንድነው ጥግብ እንድንል ስለሚያደርገን ብዙ እንድንበላ አያደርገንም። ብዙ አልበላንም ማለት ሰውነታችን ደግሞ እዛው ውስጥ ያለውን ነገር የማቃጠል አቅሙ ከፍተኛ ይሆናል። ዝንጅብልና ሎሚ በጋራ ከቺያ ሲድ ጋር ሲሆን ሰውነታችን ላይ ያሉ ፋቶችን የማጥፋት አቅም አለው። እዚህ ጋር እንደምታዩት ቺያ ሲዱን ዘፍዝፌው አሳድሬው ነው፣ ወይም 30 ደቂቃ ዘፍዝፋችሁ ማቆየት ትችላላችሁ። 1 ማንኪያ ቺያ ሲዱን ዘፍዝፉትና ከተወሰነ ደቂቃ በኋላ ከዛው ላይ 1 ማንኪያ ከግማሽ እስከ 2 ማንኪያ የሚሆን ቺያ ሲድ የተዘፈዘፈውን ጨምሩት። ኦኬ። በሌላው ደግሞ በሶስተኛ ጥቅሙ ደግሞ በጣም ሰውነታችንን ዲቶክስ እንድናደርግ ሰፖርት ያደርግልናል። ለምን? ሎሚ ቪታሚን ሲ ስለሆነ በጣም በውሃ ጋር ሲሆን ደግሞ ሰውነታችን ፍሬሽ ማድረግ አቅም አለው። እንደገና ጤናማ ቆዳ፣ የሚያምር ቆዳም ከሰውነት ቦርጭ ማጥፋት በተጨማሪ ጤናማ ቆዳ ይሰጠናል። ለልብ ምታችን፣ ለደማችን ኦኬ። ይሄ በተለይ የስኳር መጠናችን ከፍተኛ ለሚሆንብን ሰዎች በሚገባ ትልቅ ጥቅም አለው እና ይሄኛውን ተጠቀሙ። በዛ ላይ ጥርት ያለ የሚያምር ቆዳ ይሰጠናል። ለምንድን ነው እንደዛ የምናገኘው? ቪታሚን ሲ ከሎሚ ስለምናገኝ ኮላጅን ክሬት እንዲደረግና ብራይት የሆነ የሚያምር ጤናማ ቆዳ ይሰጠናል። እንደገና ዝንጅብል በተፈጥሮ አንቲኦክሲደንትነት ባህሪ ስላለው